ሰው እንዴት የሰው ሞት ላይ ይበሻሸቃል ግን? ሰው እንዴት ነው የሰው ሐዘን የሚነጥቀው ግን? ምን አይነት የተረገማችሁ ሰዎች ናችሁ ግን እናንተ? እንዲህ አቡነ ማትያስ እኮ የሐጂ ሙፍቲ ለቅሶ ላይ የተገኙት እኮ ሙስሊም ስለሆኑ አይደለም፣ ሰው ስለሆኑ ነው። ወንድማችን ሞቶ ሸቀጥን የሸቀጡበት እስላሙን በለው ጴንጤውን በለው በአናት ተጠቀል አንድ ጥቅስ አለ። አልማል ወልበኑን ዚነቱል ሐያት ዱንያ ይባላል። ልጅና ሀብት ስልጣንና የፈለገ ነገር ቢሆን ላንተ ጌጥ ነው እንጂ ላንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ካንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። ስለዚህ ሁላችንም እስካለን ድረስ ምናልባት እንደዚህ በምናውቀው በቴሌቪዥን መስኮትም በአካል የምናውቀው ሁሌም ደስተኛ የሚሆን ነው። ግን እሱን ዛሬ ጨክነን ብንወደው ማስቀረት ስለማንችል ነው። የፈለግነውን ነገር ስለሚከብድ ማለት ነው። እና ሁላችንም ተራ ይጠብቀናል፣ ማን እንደሚደርሰው ስለማይታወቅ ማለት ነው። እና በዚሁ ምናልባት ወደ አፈርም ከመሸኘቱ በፊትም የተጣላ ሰውም ካለ እሱ ሳይቀበር ይቅር ማለት ያስፈልጋል። የእሱ ላይ ብድርም ያለበት ሰውም ካለ ደግሞ ይቅር ማለት ያስፈልጋል። እንዴ ማለት እምነት አይኖራችሁ፣ እምነት እንደሌላችሁ እናውቃለን። ሃይማኖት እንደሌላችሁም እናውቃለን። እንዴት ባህል ይጠፋችኋል? እንዴት ስርዓት ይጠፋችኋል? ያው እንደሰማችኋቸው እንግዲህ እነዚህ ሁለት አካላቶች እና ደግሞ መሰል ማለት ነው በተለያዩ እንግዲህ የፌስቡክ ገጾችም እየተጻፉ ነበረ። ለምሳሌ እነ ወሎ ሚዲያ፣ ወሎ አዲስ ይመስል ሌሎችም ቻናሎች ማለት ነው እንደዚሁ እንዳልክ የተባለው ግለሰብና ኡስታዝ ሁሱ መልእክት አስተላልፈዋል በሚል እንግዲህ የእንዳልክ በራሱ ፔጅ እንደሆነ ይታወቃል። ኡስታዝ ሁሱንም እንደዚሁ ማለት ነው ነጻነት ሙስሊም ሳይሆን በመሞቱ አዝኛለሁኝ ብሎ መልእክት በመስጠቱ ማለት ነው ሁለታቸውም እየተንጫጩ ነው። በጣም ብዙ ሰዎችም ይሄን አስመልክተው ጥላቻቸውን እያንጸባረቁ ይገኛሉ ማለት ነው። እንግዲህ ባንና ማንን ያ እንዳልክ የተባለውን ግለሰብና እንደዚሁም ደግሞ ኡስታዝ ሁሱን ማለት ነው። ስለዚህ እኔ ልናገር የመጣው ስለ ዮኒ ማኛ ወይም ደግሞ ስለዚህ ግለሰብ ሳይሆን እኔ ልናገር የመጣሁት ምንድነው አላማችሁ፣ ያሰባችሁበት መንገድ ምንድነው ሚለውን ነገር ለመናገር ነው የመጣሁት። ምክንያቱም ማለት ነው እንግዲህ ይሄንን ተመልክቶ እየሰማናቸው ያሉት ንቀቶች እንደዚሁም ደግሞ ኡስታዝ ሁሱ ንጽጽር ከመስራቱ አንፃር የመጀመሪያው ሰውዬ እንደተመለከታችሁት እንግዲህ እምነት እንደሌላችሁ ሃይማኖት እንደሌላችሁ እናቃለን እያለ የሄደበት መንገድ ያለ በጣም ከባድ የሆነ ንግግር ነው። ለምን እነዚህ ሰዎች እምነት ያላቸው ሰዎች ናቸው። በተለይ ኡስታዝ ሁሱ ንጽጽር ስለሚሰራ በሱ እሱን ለማነቆርና እሱን ለመናገር የተፈለገበት መንገድ ስላለ እንጂ ያን ንጽጽሩ ስላመማቸው እንጂ የዚህ ንግግር ሁኔታ አይደለም። ሁሉም ሰው ሀዘኑን ገልጿል። ለቤተሰቦቹ መጽናናትን ተመኝቷል። ማንም ይሁን ማንም በሞት የሚደሰት አካል የለም። ሞት እውነት ነው። ሞት ዛሬ አንዱ ቢሄድ ነገ አንዱ ይከተላልና ነገር ግን የሄዱበት መንገድ የተናገራቸው ንግግሮች እምነት የለሽ አይነት ሐሳብ የሄደባቸው መንገዶች አሉና እነሱ ጥግ የረገጡ አካሄዶች እንደሆኑ ነው እኔ ለመናገር የፈለኩት። ማንም ይሁን ማንም መናገር ያለበት ነገር ካለ ተናግሯል። እምነት ለምሳሌ ሁላችንም ማንኛውም ሰው የሆኑ አካላቶች የሱን እምነት እንዲከተሉለት ምኞት አለው፣ ሐሳብም አለው። ከዛ ደግሞ ኦርቶዶክስን በለው ጴንጤን በለው እንተናም በለው የኔ እንደሆኑለት ይፈልጋል። ያ ነገር እንዳለ ሆኖ ግን እነማን ገሊ ተነስተው ንጽጽር የሚሰሩ ሰዎችን እንትን ለማለት በእውቀት መነጋገር ሲያቀታቸው እንደዚሁ በተቃራኒ መንገድ በስድብ መንገድና መሰል ነገሮች ማድረጋቸው በጣም ተገቢነት የሌለው አካሄድ ነው። ልክ መስጠት ካለባቸው እንደዚህ ብታደርጉ ነው። ሀዘን መግለጫውን ብዙ ሰዎች ተናግረው ከነዛ መካከል እንግዲህ ከድር ጁሃን እንደምትመለከቱት እንግዲህ የድሬዳዋ ከንቲባ ማለት ነው እንደምታውቁት እምነቱ ሙስሊም ነው። የሀዘን ቦታው ላይ ተገኝቶ እንግዲህ መልእክት አስተላልፏል። ከዛ መካከል እንግዲህ በእስልምና እንግዲህ አልማሉ ወልበኑና ዚነቱል ሐያቲ ዱንያ ብሎ ማለት ነው ገንዘብም ይሁን ማለት ነው ልጆችም ቢሆኑ የዱንያ ወይም ደግሞ የዚች ዓለም ጌጦች ናቸው ሞት የሚባለው ነገር እንደማይቀር ተናግሯልና እነዚህና መሰል አካላቶች ግን ልክ ይሄ ወጥ የረገጠ አነጋገር ተናግረው በእምነት መካከል በተለያዩ ሰዓታት ማለት ነው የተጋለጡበት መንገድ አለና ኢትዮጵያ ህዝብ በፍቅር የሚኖር ህዝብ ነው። ነጻነት ወርቅነህ የታወቀ ኢትዮጵያ ላይ በጣም ተጽዕኖ ፈጣሪ ከሚባሉ የሚዲያ ሰዎች ወይም ደግሞ የአርቲስቶች መካከል አንዱ እንደመጀመሪያ የሚጠቀስ አካል ሆኖ ያለ ይሄን መልእክት አስተላለፈ ተብሎ ወጥ የረገጠ አካሄድ የሚሄዱበት መንገድ ግን ቢስተካከል የተሻለ ይመስለኛል። ምክንያቱም
መንገዶች እንደዚሁ ነገራቶችን እየፈጠሩ ብዙ ነገራቶችን የሚፈጽሙ አካላቶች ስላሉ መንገድ ባገኙ ሰዓት ሌላ ደግሞ እኔ በራሴ ከተመለከትኩት ነገሮች መካከል ማለት ነው እንግዲህ ፌስቡክ ላይ ነው ያ መልእክት ተላለፈ ብላችሁ ተብሎ የተወራው ማለት ነው። ስለዚህ ሁሱነኝ በሚል በጣም ብዙ ቻናሎች አሉ እንግዲህ ከፍተኛ 100 ምናምን እስከ 180 ምናምን ሺህ በላይ ያለው አካውንት ላይ ተፖስቷል ከሚል አንፃር ነው ይሄ ነገር እየተሰራጨ ያለው ማለት ነው። ስለዚህ ይሄ ነገር አንደኛ ብታጣሩ ከራሱ ከሰውየው እንደዚህ ብልሃሉ ይብላችሁ እንዴት ትላለህ የሚለውን ነገር ብታጣሩ የተሻለ ይመስለኛል። ከዛ ውጭ ግን ይሄ ለምሳሌ ወጥ የረገጠ አነጋገርና መሰል ነገሮችን በመናገር የሚፈጠር ነገር አይኖርምና ማለት ነው። በመቀጠል እንግዲህ የምትመለከቱት ይሄ እንግዲህ የነጻነት ወርቅነህ የመጀመሪያ ልጁ ማለት ነው በሀዘን ተውጦ በጣም በሚገርም ሁኔታ ንግግርም አድርጎ ነበረ። ለሱም ያኒ ለቤተሰቦቹም ለሱ መሰል አካላቶችም እንግዲህ ለሱ ጓደኞቹ ወዳጅ ዘመዶቹ ማለት ነው መጽናናትን ሁላችንም እንመኛለን። ሶብሩን ይስጣችሁ ትዕግስቱን ይስጣችሁ ከማለት ሌላ ምንም ማለት አይቻልም። ምክንያቱም ከባድ ነው። እንኳን ሰው ሞቶና ልክ በስደት ምክንያት ከሀገር ሲርቅ እንኳን የተለያዩ ሀዘኖች ወይም ደግሞ መከፋቶች አሉና መጽናናቱን ይስጣችሁ እንላለን። ለሌሎቻችሁ ግን ተረጋጉ። ሀገር እንደ ሀገር እንድትቀጥል ሁላችንም በመተባበር እንጂ እንደዚህ ጥላቻን በመስበክና መሰል ነገሮችን በማድረግ የሚፈጠር ነገር የለም። ጉዳዮችን ተረጋግታችሁ ብታጣሩ አንድ ሰው የሆነ ነገር አለ በሚል ማለት ነው በጅምላ የምታደርጉት ነገር ማንም ሰው ይመኛል። ሁላችንም ማንኛውም አካል ሙስሊም የሆነም አካል ሌላ አካል ከመሞቱ በፊት አምኖ ቢሞት እስልምናን ተቀብሎ ቢሞት ይላል። ያ ደግሞ ከጥላቻ ሳይሆን ማለት ነው እምነቱ ልክ ያን ይዞ ከሞተ እሱ ሰው ጀነትን ይገባል ብሎ የሚል አስተሳሰብ ስላለ ወይም ደግሞ እንደዛ ስለሆነ እንጂ ከዛ ይሄ ጥላቻ ለመነቋቆርና መሰል ነገሮችን ስላልሆነ ብንረጋጋና ነገሮችን ብናስተውል የተሻለ ነው የሚመስለኝ። እኔ እንደዚህ አይቶኛል። እናንተ ምን ተመለከታችሁ? በኮሜንት ላይ ብታሳውቁኝ ሀሳብ ሼር እንደራረግበታለን። መልካም ጊዜ ይሆንላችሁ።